ጤና ይስጥልን። ይህ አሃዱ ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያልን አርዕስተ ዜናዎችን እናስቀድማለን። አብራችሁን ቆዩ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ አርሲ ዞን በእምነቱ ተወካዮች ላይ የደረሰውን ግድያና ጥቃት አስመልክቶ ላወጣው መግለጫ ምላሽ ሰጥቷል። ኢትዮጵያ በቀይ ባህር አስተዳደር ላይ ጣልቃ የመግባት ወይንም የመሳተፍ መብት የላትም ሲሉ የግብጽ የውጭ ጉዳይ ሚኒስቴር ተናገሩ። በእንግሊዝ ለንደን ከተማ በደረሰ የመኪና አደጋ ፍጹም ምህረቱ በላይ የተባለ ኢትዮጵያዊ በድንገት ሕይወቱ ማለፉን ተከትሎ አስከሬኑን ወደ ሀገሩ ኢትዮጵያ በመውሰድ የቀብር ስነ ስርዓቱን ለመፈጸም ቤተሰቦቹ የህዝብ ድጋፍ እንዲደረግላቸው ጥሪ አቀረቡ። ህወሓት የፕሪቶሪያውን የሰላም ስምምነት አስጠነቀቀ። ህወሓት የፕሪቶሪያውን የሰላም ስምምነት አስጠነቀቀ። ከመቼውም ጊዜ በላይ በጣም አስፈራራ። የትግራይ ህዝብ ነጻ አውጪ ግንባር የኢትዮጵያ መንግስት የፕሪቶሪያውን የሰላም ስምምነት ጥሷል በማለት ከሰሰ። ክሱ ከመቼውም በላይ ከባድ ስጋት ነው ሲል አስጠንቅቋል። ህወሓት ሐሙስ ባወጣው መግለጫ የትግራይን ጦርነት ለማብቃት የፌዴራል መንግስት በኖቬምበር 2022 የተፈረመውን የሰላም ስምምነት ቁልፍ አቅርቦቶችን ተግባራዊ ማድረግ አልቻለም አለ። ቡድኑ የትግራይን አካባቢዎች በመውረር የሚቀጥሉ ኃይሎችን በማስታጠቅና ድጋፍ በማድረግ የተፈናቀሉ ነዋሪዎችን እንዳይመለሱ በማደናቀፍ የኢትዮጵያ መንግስት ስምምነቱ ትርጉም አልባ እንዲሆን ሲሰራ ቆይቷል አለ። ጠቅላይ ሚኒስትር አብይ አህመድ በቅርቡ የፓርላማ ንግግርን በተመለከተ ህወሓት ጦርነቱን የሁለት ወር ግጭት በማለት በትግራይ የ5 ዓመት የዘር ማፋጠን ዘመቻ እንዲወርድ አድርጓል ሲል ተችቶታል። መግለጫው በትግራይ ህዝብ ሞትና ስቃይ ምን ያህል እየተሳለቀ እንደሆነና ባለፈው ጥፋት ምን ያህል ንስሐ እንደሌለው ያሳያል። ህወሓት ጠቅላይ ሚኒስትሩ ተፈናቃዮች ወደ ቀያቸው እንዲመለሱ ህዝበ ውሳኔ ቅድሚያ ሰጥቷል ሲል ከሰሰ። መንግስት የትግራይ መሬትና ህዝብ በዲሞግራፊ ለመቀየር እየሰራ ነው ሲል የበለጠ ወነጀለ። በቅርቡ ጠቅላይ ሚኒስትር አብይ አህመድ ህወሓት የሰላም ስምምነት እንዲፈርስ ሲወነጅሉ በትግራይ ግጭት እንዲፈጠር ጥሪ አቀረቡ። በኢትዮጵያ የኤርትራ ኤምባሲ ስራ አስፈጻሚ የሆኑት አቶ ቢኒያም በርሄ ከኢትዮጵያ ጋር ያለውን ወቅት ሁኔታ አስመልክቶ አሁን ላይ ያለው የዓለም ስርዓት አንዱ ሀገር የሌላውን ሀገር ሉዓላዊነት በእኩልነት መርህ በማክበር ላይ የተመሰረተ ነው። ኢትዮጵያ በቀይ ባህር አስተዳደር ላይ ጣልቃ የመግባት ወይንም የመሳተፍ መብት የላትም ሲሉ የግብጽ የውጭ ጉዳይ ሚኒስቴር ተናገሩ። የግብጽ የውጭ ጉዳይ ሚኒስቴር በድር አላቲ ይህን የተናገሩት አልአረቢያ ኔት ከተሰኘ ሚዲያ ጋር ባደረጉት ቃለ ምልልስ ነው። በቃለ ምልልሳቸው እንደገለጹት የቀይ ባህርን የወደፊት አስተዳደር በተመለከተ ግብጽ ከሳዑዲ አረቢያ ጋር ምክክር እያደረገች ትገኛለች። ሲናገሩም ግብጽና ሳዑዲ አረቢያ በቀይ ባህር ላይ መጠነ ሰፊ ዳርቻ ያላቸው እንደመሆናቸው የውሃውን ኮሪደር በተመለከተ ደህንነቱንና መረጋጋቱን የማረጋገጥ ኃላፊነት አለባቸው ብለዋል። ቀይ ባህርን የማስተዳደር መሰረታዊ ኃላፊነት ያለባቸው እነዚሁ ሀገራት መሆናቸውን ጠቅሰዋል። የውጭ ጉዳይ ሚኒስቴሩም በቃለ ምልልሳቸው ቀይ ባህርን የሚዋሰኑት 8 ሀገራት ብቻ መሆናቸውን ገልጸው እነዚህም ሳዑዲ አረቢያ፣ የመን፣ ግብጽ፣ ሱዳን፣ ኤርትራ፣ ጅቡቲ፣ ዮርዳንና ፊልስጤም መሆናቸውን ዘርዝረዋል። ጨምረውም ኢትዮጵያ የቀይ ባህር ወሰን አጋሪ ሀገር ባለመሆኗ በባህሩ አስተዳደር ውስጥ የመሳተፍም ሆነ ጣልቃ የመግባት መብት እንደሌላት ገልጸዋል። የኢትዮጵያ አየር መንገድ በአፍሪካ ግዙፍ የህዝብ ብዛትና ኢኮኖሚ ባላት ናይጄሪያ ውስጥ ትልቁ ዓለም አቀፍ የአየር ትራንስፖርት አገልግሎት ሰጪ መሆኑን አስታወቀ። ይህንን ታላቅ ምዕራፍ ያበሰረው ከጥቅምት 18 ቀን 2018 ዓ.ም ጀምሮ ከአቡጃ ወደ አዲስ አበባ ሲደረግ በነበረው ሳምንታዊ በረራ ላይ ተጨማሪ 3 የምሽት በረራዎችን በማካተት አየር መንገዱ በአፍሪካ ቁልፍ ገበያ ውስጥ ያለውን የበላይነት በይፋ አረጋግጧል። በአዲሱ የበረራ ጭማሪ መሰረት የኢትዮጵያ አየር መንገድ በናይጄሪያ የሚያደርገው ሳምንታዊ በረራ ዝርዝር እንደሚከተለው ሆኗል። ወደ ሌጎን 14 ሳምንታዊ በረራዎች በቀን 2 ጊዜ፣ ወደ አቡጃ 10 ሳምንታዊ በረራዎች፣ ወደ እኑጉ 3 ሳምንታዊ በረራዎች፣ ወደ ካኑ 7 ሳምንታዊ በረራዎች። ይህ መስፋፋት የኢትዮጵያ አየር መንገድን በቁጥር ብቻ ሳይሆን በስትራቴጂካዊ አቀማመጥም በቀጠናው ተወዳዳሪ የሌለው አድርጎታል። ናይጄሪያ ከፍተኛ የንግድና የጉዞ ፍላጎት ያላት ሀገር በመሆኗ አየር
አየር መንገዱ የአዲስ አበባን ቦሌ ዓለም አቀፍ አውሮፕላን ማረፊያ እንደ ዋና መናኸሪያ በመጠቀም ናይጄሪያውያንን ከመላው ዓለም ጋር በስፋት እንዲገናኙ እያደረገ ነው። ይህም ማለት በረራዎቹ ናይጄሪያውያንን ወደ ኢትዮጵያ ማምጣት ብቻ ሳይሆን ከዚህም አልፎ ወደ መካከለኛው ምስራቅ፣ ኤሲያ፣ አውሮፓና አሜሪካ ሀገሮች ለሚያደርጉት ጉዞ እንደ ዋና መሽከርከሪያ በማገልገል ላይ ነው። ይህ ስኬት የኢትዮጵያ አየር መንገድ እንደ ኤምሬት፣ ቱርክ አየር መንገድና ሌሎች የአውሮፓ አየር መንገዶች ካሉ ዓለም አቀፍ ተፎካካሪዎቹ በተሻለ በአፍሪካ ገበያ ውስጥ የሚያጠናክር ታላቅ ስኬት ተደርጎ ተወስዷል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ አርሲ ዞን በእምነቱ ተወካዮች ላይ የደረሰውን ግድያና ጥቃት አስመልክቶ ላወጣው መግለጫ ምላሽ ሰጥቷል። ካውንስሉ ድርጊቱን ኢሰብአዊ ሲል በጽኑ ያወገዘ ሲሆን ለተጎዱ ቤተሰቦችም የሀዘን መግለጫ አውጥቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥቅምት 17 ቀን 2018 ዓ.ም ባወጣው መግለጫ በኦሮሚያ ክልል ምስራቅ አርሲ ዞን በሚገኙ የተለያዩ ወረዳዎች የእምነቱ ተወካዮች ላይ ያነጣጠረ ግድያና ድብደባ መፈጸሙን ማስታወቁ ይታወሳል። ይህንን አስመልክቶ መግለጫ የወጣው የወንጌል አማኞች ካውንስል በዜጎች ላይ በእምነታቸው ምክንያት የሚፈጸም ማንኛውም አይነት ጥቃት ፈጽሞ ተቀባይነት የሌለውና የሀገርን የቆየ መቻቻል እሴት የሚሸረሽር መሆኑን ገልጿል። ቤተሰቦቻቸውን በሞት ላጡ፣ የአካል ጉዳት ለደረሰባቸውና በመንፈስ ለተጎዱ ወገኖች ሁሉ እግዚአብሔር መጽናናትን እንዲሰጥ ከልብ እንመኛለን ብለዋል የካውንስል መግለጫ። የወንጌል አማኞች ካውንስል ይህንን መግለጫ ማውጣቱ በሃይማኖት ተቋማት መካከል እየተጠናከረ የመጣውን የአንድነትና የህብረት ስሜት የሚያሳይ ወሳኝ እርምጃ ተደርጎ ተወስዷል። ጥቃቱ በአንድ እምነት ተወካዮች ላይ ያነጣጠረ ቢሆንም ችግሩ የሁሉንም ኢትዮጵያውያን ሰላምና ደህንነት የሚመለከት መሆኑን የሚያመላክት ነው ሲሉ የማህበራዊ ሚዲያ ተወካዮች ገልጸዋል። ይህ የካውንስሉ መግለጫ የኦርቶዶክስ ቤተክርስቲያን መንግስት የዜጎችን ደህንነት እንዲያስከብርና ወንጀለኞችን ለህግ እንዲያቀርብ ላቀረበችው ጥሪ ድጋፍ የሚሰጥና የጋራ ድምፅን የሚያሰማ ነው። በእንግሊዝ ለንደን ከተማ በደረሰ የመኪና አደጋ ፍጹም ምህረቱ በላይ የተባለ ኢትዮጵያዊ በድንገት ህይወቱ ማለፉን ተከትሎ አስከሬኑን ወደ ሀገሩ ኢትዮጵያ በመውሰድ የቀብር ስነ ስርዓቱ ለመፈጸም ቤተሰቦቹ የህዝብ ድጋፍ እንዲደረግላቸው ጥሪ አቀረቡ። ቤተሰቦቹ ባወጡት መረጃ መሰረት ፍጹም ደግ፣ ትሁትና ለሰው አሳቢ የነበረ ሲሆን ህይወቱን ሙሉ ለሁለቱ ልጆቹ የተሻለ የወደፊት ህይወት ለመፍጠር ደከመኝ ሳይል ይሰራ የነበረ አፍቃሪ አባት ነበር። የቤተሰቡ ትልቁ ምኞት አስከሬኑን ወደ ኢትዮጵያ በመውሰድ በቤተሰቦቹና በሀገሩ ፍቅር ታጅቦ በክብር እንዲያርፍ ማድረግ መሆኑ ተገልጿል። ለዚሁ ዓላማ የተጀመረው የገቢ ማሰባሰብ ዘመቻ ከአስከሬን ማጓጓዣና ከቀብር ስነ ስርዓት ወጪዎች በተጨማሪ በዚህ ከባድ ወቅት ለልጆቹና ለቤተሰቡ ድጋፍ ለማድረግ ያለመ መሆኑ ተጠቁሟል። ቤተሰቦቹ ማንኛውም አይነት ድጋፍ ለፍጹም የመጨረሻ ምኞት መሳካት ትልቅ አስተዋጽኦ እንዳለው ገልጸው የህብረተሰቡን ጸሎትና ደግነት ጠይቀዋል።